ለብልት ማሳደጊያ 13000 ብር መጀመሪያ ደረጃ ማለት ነው። የብልት ሳይዝ ማለት ነው ከስንፈተ ወሲብ ጋር ግንኙነት የለውም። የማያድግ ብልት መከራችሁ ናችሁ ማለት ነው። ከ16 ዓመት በላይ ከሆናችሁ ምንም ማስተካከል አይቻልም። ስለዚህ አንደኛ በሴንቲሜትር ለማታውቁት ለኩት ባይ ነኝ። ከቆመ በኋላ ለኩት ገመት ትችላላችሁ ማለት ነው። እቺ ጫፏ 1 ሴንቲሜትር ብለን እንይዛታለን። ከዛ ትንሹ በጣም አነሰ ከተባለ ከዛ በታች አነሰ ምንለው የቱ ድረስ ሲደርስ ነው መሰላችሁ? እቺ ናት። ከዚህ በታች አነሰ እንላለን። ኦኬ። ከዛስ እቺ 10 ሴንቲሜትር ናት ማለት ነው። ኦኬ። ከዚህ ከጫፉ ጋር አንድ ላይ 10 ሴንቲሜትር ይሆናል። ከዚህ በታች ካላነሰ ኖርማል ነው የብልት መጠናችሁ። ኦኬ። 10 ሴንቲሜትር የምንለው እሱ ነው። ከዛ በኋላ 13 ሴንቲሜትር የምንለው ደግሞ እዚህ ጋር ነው። ይሄ ደግሞ ትልቁ የሚባለው ነው፣ ኖርማል የሚባለው ማለት ነው። ከ10 እስከ 13 ሴንቲሜትር ድረስ ኖርማል። ማይክሮፒነስ የምንለው 7 ሴንቲሜትር ነው። 7 ሴንቲሜትር ማለት ማይክሮፒነስ እዚህ ጋር ከዚህ በላይ እቺ ናት ማለት ነው። ዞሮ ግን እዚህ ጋርም ሆነ የብልት መጠን ማስተካከያ መድኃኒት የለም፣ ሰፕሊመንት የለም፣ ባህላዊ ሐኪም የለም። እየዋሻችሁ ነው። ብልት ሳይዙ አይደለም በትክክል ይሰራል ወይ ነው። ጧት ይቆማል ወይ? ለግንኙነት ይቆማል ወይ? ለሁለተኛ ዙር ግንኙነት ይዘጋጃል ወይ? ሰዓቱን ጠብቆ ይጨርሳል ወይ? ያንን ነገር ነው ማረጋገጥ ያለባችሁ። ስለዚህ የብልት ሳይዛችሁን ለማስተካከል ገንዘባችሁን ከምትበሉ ስንፈተ ወሲብ ካለባችሁ ቶሎ መጨረስ፣ የብልት አለመቆም ችግር፣ ለሁለተኛ ዙር ግንኙነት ዝግጁነት ማጣት ካለባችሁ መታችሁ ብትታከሙ ይሻላል። ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ።